እኔ ማታለል የምትችይ ይመስልሻል? ሄለን እባክሽ ሄሎ፣ እኔ በጣም ቆጭቶኛል። እኔ እኮ ላታልልሽ ፈልጌ አልነበረም። እባክሽ ይቅርታ አድርጊልኝ። እውነቴን እኮ ነው፣ ይቅርታ ልልሽ እፈልጋለሁ። ዝም በይ። በእናቴ እኮ ነው የመጣሽው። ደግሞ የኔ እናት ብቻ ሳትሆን ያንቺን እናት ነበረች። አሁን ነበረች፣ አሁንም እኮ እናቴ ናት። ዝም በይ። እናትሽ አይደለችም። እናትሽ ብትሆንማ ነፍሰ ገዳይ አትልኪባትም ነበር። እንኳን የኔ እናት ያንቺ እናት ልትሆን ቀርቶ ሀረግ ራሱ ያንቺ እናት አይደለችም። አንቺ ሲጀመር ከሰው ዘር አይደለም የተፈጠርሽው። በቃሽ ይቅርታ። ቃል በስተመጨረሻ ጎዳና ላይ ወጣች። ምክንያቱም የሰራችው ግፍና ወንጀል አሁን ላይ ሞልቶ እየፈሰሰ ነው። ወይዘሮ ሰላምም እውነቱን አወቀች። ምክንያቱም ሳሚ ብሌንን ለብሌን ብሎ እሷ ቤት እንደገባ ሰላም አወቀች። ሳሚን ከቤቷ አባረረችው። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? ዛሬማ አደራ ድራማ ነው ይዤላችሁ የመጣሁትኝ። ባለፈው ክፍል ላይ እንግዲህ ቃል ማለት ነው በውሸት እናቷን አሳምና ወደ እናቷ ቤት ለመመለስ ሞክራ ነበረ። እናቷም ግን ቀድሞ ሳሚ ነግሯት ስለነበረ እንደ አንቺ አይነት ልጅ የለኝም ብላ እንግዲህ በጥፊ ራሱ መታት። ወደ ቤቴ ልገቢ አልፈቅድልሽም፣ አንቺ ልጅ አይደለሽም ብላ ነበር የሄደችው። በዛው ላይ ደግሞ ሄለን መታለች። ምክንያቱም ሄለን ከዚህ በፊት የቃል ጓደኛ ነበረች። ቃል ጋር መጣ ብዙ ተንኮል ለማስገደል ሞክራ ነበር። እንዲሁም መርዝ ራሱ መርዛ በመጠጥ ለሰጣት ሞክራ ነበር፣ ግን አልተሳካላትም። ብሌን አድናት ነበር እና አሁን ደግሞ በመጨረሻ ሄለንን በእናቷ ነበር አቶ በኃይሉና ቃል አስፈራርተዋት ቃል ጋር ልርሽ እንዳትል ያደረጓት። አሁን ግን ቃል እኔን የሰራሽኝን በሙሉ አሁን እጥፍ ነው የማስከፍልሽ፣ እንኳን ደህና መጣሽ እያለች ብሌንም ቃል ባየቻት ሰዓት በጣም ነበረ የተናደደችው ማለት ነው። ምክንያቱም አሁን ላይ እኔም በቀሌን መበቀል አለብኝ፣ እሷ እንደዛ አድርጋ አሰቃይታኛለች፣ ስለዚህ እኔ ልምራት አልችልም ብላ እንግዲህ በእጇ የሆነ ነገር ይዛ እሷ ጋር ሄዳ ነበር። እባክሽ ብሌን ይቅርታ አድርግልኝ፣ አሁን ተቀይር ያለው እንደ ድሮዋ እንደምታውቂኝ አይደለሁም እያለች እንግዲህ ብሌንን የለመነቻት ነበር። ብሌን አላልኩም ሄለንን ማለት ነው። ሄለንን እየለመነቻት ነበር። ቃል ባለፈው ክፍል ላይ ያለቀው። ከዛ ክፍል ጀምረን ዛሬ ደግሞ የምንቀጥል ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወደ ቃልና ሄለን ስንሄድ እንግዲህ አንቺ ቀጣፊ አገኘውሽ፣ ከኔ የምታመልጪ መስሎሽ ነበረ፣ እንኳን ደህና መጣሽ በምትላት ሰዓት ቃልም በጣም ነው የደነገጠችው። ምክንያቱም በእጇ የያዘችው ነገር በጣም ነው የሚያስፈራራው። ቃልም ውሸቷን ለመቀጠል ሞክራለች። ምክንያቱም ሄሉዬ የኔ ጓደኛ ያለች ስትቅለሰለስ፣ ሄለንም ዝም በይ እኔ ያንቺ ጓደኛ አይደለሁ ሄሉ ስትይ ነው ወይ የሰማሁሽ በምትላት ሰዓት አዎ በጣም እኮ በምታስፈልጊኝ ሰዓት ነው ሄሉዬ ያገኘውሽ። እኔ እንደ እናትሽ እመስልሻለሁ ወይ? ልክ እንደ ሰላም በውሸት ልታሳምኝኝ ነው ወይ? እኔን እኮ ከድሮ ጀምረሽ ነው የምታቂኝ። ደግሞ አንቺና የአርጉም ሰውዬ ያደረጋችሁኝን ነገር መቼም አልረሳሁላችሁም። ተወጋ ቢረሳ የተወጋ አይረሳም። ምንም ነገር አልረሳሁም። ያንን ሁሉ ግፍና ስቃይ ካደረሽብኝ በኋላ ሄሉዬ ስትይ ትንሽ እንኳ አታፍሪም ወይ? ሄሉዬ የኔ ምርጥ ጓደኛ፣ እኔ እኮ እንደ ድሮ የምታውቂያት ቃል አይደለሁም። አሁን ተቀይሬያለሁ፣ ጥሩ ሰው ሆኛለሁ። አንቺ ላይ ባደረስኩት ነገር በሙሉ ተጸጽቻለሁ። ያገኘሁትን ሰው በሙሉ ይቅርታ እየጠየኩ ነው። እኔንም ይቅርታ ልጠይቂኝ ነው ወይ የመጣሽው በምትላት ሰዓት ቃልም አዎ አንቺ ይቅርታ ልጠይቅሽ እየፈለግኩሽ እኮ ነው ያገኘውሽ። እውነተኛ ጓደኛ ልብ ለልብ ይገናኛል የሚባለው እውነት ነው። ምንም ኧረ በይሽ ነይና ተጠጊኝና ይቅርታ ጠይቂኝ በምትላት ሰዓት ቃልም ፈርታለች። ምክንያቱም እዚህ ጋር ማምለጫ መንገድ ስለሌላት በኃይሉ ማባሯታል። የገዛ እናቷ ራሱ ከዚህ በፊት ብዙ ግፍን ያደረሰችባት፣ ግን ደግሞ የገዛ እናቷ ራሱ ልትቀበላት አልቻለችም። ስለዚህ ብርም የላት መውደቂያም የላት። ስለዚህ ሄለንን መለመን አለባት። ሄለን ግን በእጇ የያዘችውን ነገር ፈርታለች። ለማቀፍ ራሱ
በጣም እየፈራች ነበረ። ቃልም ፈርታና ተንት እየተርበተበተች እንግዲህ ሄሉዬ ምንም አታደርጊኝም ወይ ልምጣና ልቀፈሽ ወይ በምትላት ሰዓት ሄለንም ጓደኛዬ አይደለሽም ወይ ምን አረግሻለሁ ምን ታረገኛለሽ ብለሽ አስበሽ ነው፣ ስለዚህ ነይና ይቅርታ ጠይቅኝ ቀፊኝ። እንግዲህ አንድ እግሯን እየጎተተች ወደ ሄለን ቀረብ ካለች በኋላ አንቺ ሌባ እኔን የምታታልይ መስሎሽ ነበሩ ብላ እንግዲህ አንቃታለች። እውነት ለመናገር ያው ቃል ለማንም የምትመለስ ሰው አይደለችም። ግን ደግሞ እንደዚህ በዚህ ውስጥ ሆና ራሱ ማጭበርበርና መዋሸት ነው የፈለገችው። ምክንያቱም ከልቧ ልክ እንደነ ሳሚ ልክ እንደነ ወይዘሮ አልማዝ ማለት ነው መቀየር ትችል ነበረ። እሷ ግን ምንም መቀየር ሀሳቡ የላትም። ዞራ ዞራ ተንኮል ነው የምታስበውና ብትቀየር ታሳዝን ነበረ። ግን ደግሞ ከተንኮል ውጪ ምንም አይነት ሌላ ስራ የላትም ማለት ነው። አሁንም ከዚህ ካለችበት ቦታ ብሌንንና ሳሚን ወይም ደግሞ ወይዘሮ ሰላምን ማለት ነው እነሱ ለመበቀል ነው የምታስበው። ግን አሁን ካለችበት ቦታ በጭራሽ የምትወጣ አትመስልም። ምክንያቱም ሄለን ራሱ ጸጉሯን እንደጨምድዳ እንደያዘቻት ከዚህ በፊት ፈላጭ ቆራጭ ቃል ነበረች። አሁን ግን ሄለን እንደዚህ ስታደርግ በማየቴ በጣም ደስ ያለኝ ምክንያቱም